አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ባላችሁበት ያላህ ህዝነት አይላችሁ ያልኩኝ ክርስቲያን ወገኖቼንም ሰላም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ አነስ ያለ ለቁርስ የምትሆን ነገር አዘጋጅቻለሁ ማለት ነው። እዚህ ጋር እንደዚህ ሳጅን ምጣድ በሉት በቃ ደግሞ ለምንድን ነው የተፈቃፈቀው ምናምን እንዳትሉ ማለት ነው። ያው የምጣዱ ባህሪ ነው፣ ተቦጫጭሮ ነው ማለት ነው። እንደዚህ አስምቸዋለሁኝ ማለት ነው። እዚህ ጋር ደግሞ እንደዚህ ቂጤን እንደዚህ ሊጤን አዘጋጅቻለሁኝ። ያው ኖርማሊ ስመት አላሳየኋችሁም፣ ግን በቃ ዝም ብዬ ውሃና ጨው ብቻ ነው የተጠቀምኩት ማለት ነው። እና አብራችሁኝ ይችን የመሰለኝ ጣፋጭ ቂጣ አብረን እንስራ ማለት ነው። እርግጠኛ ነኝ ትወዷታላችሁ። እንግዲህ ውዶቼ እንደዚህ ሊጡ እንደዚህ ይመስላል ማለት ነው። ከዛ ያሰላም እንደዚህ ማለት ነው። እንግዲህ እንዳትስቁብኝ ማለት ነው። አነሰኝ ማለት ነው፣ ግን ችግር የለውም። እንደዚህ እንትን ብለን እንዳትፎግሩኝ። እኔ አዲ ችግር የለብኝም ማለት ነው። ልፈረፍረው ስለሆነ ምንም መሳይ ቢሆን ችግር የለውም። ፈታ በሉ ብዬ ነው በነገራችን ላይ ማለት ነው። አህምሼ መብሰሉ ብቻ ነው። እንግዲህ እንደዚህ እየበሰለልን ነው ማለት ነው። አይ ሙያ እዚህ ጋር ለምን ክፍተት ተፈጠረ እንዳትሉ ደግሞ ማለት ነው። እናቴ እዚህ ጋር ደግሞ ሰፌድ አለኝ ማለት ነው። የኢትዮጵያ ሰፌድ ነው የሚመስለው ማለት ነው፣ ግን ሰፌድ አይደለም በነገራችን ላይ። አሁን እንኳን እንዴ በትክክል ሴትነት እንደዚህ ነው እንዴ በትክክል ነው የምለጥጠው ማለት ነው። እንደዚህ ያረኩኝ እሞላዋለሁ ማለት ነው። ኦፍ አቃጠለኝ ወላሂ። እንደዚህ ደረብኩበት ማለት ነው። በምን ያልቃል? እኔ እየሰራሁበት አይደለም። አሁን እንደዚህ ሙሉን ለጥጫለሁ ማለት ነው። በነገራችን ላይ ቀጠን አድርግቻለሁ። ለምን ቆራርሼ ልፈረፍረው ስለሆነ ማለት ነው። እንደዚህ ሆኖልናል ማለት ነው። ይሄኛው ይሄ እንደዚህ እንቆራርሰዋለን ማለት ነው። እና ቅቤ ካለን በቅቤ እናሻለን ማለት ነው። ትንሽ በርበሬ አድርገን ማለት ነው። ሳቦካ ትንሽ ስኳርና ጨው ተጠቅሜያለሁ ውዶቼ። እንግዲህ እንደዚህ ቆራርሸዋለሁ ማለት ነው። እንደዛ አድርጌዋለሁ። እንደዚህ ካረኩኝ በኋላ ቅቤ ግን እዚህ ጋር አልቆብኛል ማለት ነው። ይታያችኋል፣ የጨረስኩት ሙሉ ነበረ። እዚህ ጋር በርበሬ አለኝ እና ትንሽ ስኳር እጠቀማለሁ ማለት ነው እዚህ ላይ። ከዛ እንደዚህ ሽት እናደርገዋለን ማለት ነው። ምርጥ ለቁርስ አብሶ መዳም ቤት ምናምን ስትቸኩሉ 2 ደቂቃ ምናምን በዛ ውስጥ ምርጥ ቁርስ ትሰራላችሁ ማለት ነው። እንግዲህ እንደዚህ አሽቸዋለሁ ማለት ትንሽ ስኳር ተጠቅሜያለሁኝ፣ ትንሽ ቅቤና በርበሬ ትንሽ ተጠቅሜያለሁ። ይሄን ይመስላል ማለት ነው። ቅቤ ካላችሁ እኔ ጋር አለ ብላችሁ ኮሜንት ላይ ጣፍ አድርጉልኝ ማለት ነው። ቅቤ ጨርሻለሁ፣ ገና አላዘጋጀሁም ማለት ነው። የዛሬዋ ቁርስ ይሄን ይመስላልና ከወደዳችሁ ላይክ እና ሰብስክራይብ አድርጉ እና ትንሽ ስኳር ተጠቅሜያለሁ ማለት ነው። ወላሂ ጣዕሙ በነገራችን ላይ ዋው ነውና ምናልባት እናንተ ድቅቅ ያለ ምናምን ሊመቻችሁ ይችላል። እኔም ግን እንደተመቸኝ የሰራሁት ማለት ነው። እንትኑን በቀጭኑ ጋገርኩት፣ ቂጣውን ቆራረስኩና ፈረፈርኩት ማለት ነውና ይመቻችኋል ብዬ ተስፋ አድርጋለሁ። እና ስሩና ቀመሱ ትላለሁኝ። በሌላ ቪዲዮ በአዳዲስ ተምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። ባይ ባይ። Ricordo me la conoscenza, come ti dico, non è che